አነጋጋሪው ኢቢኤስ ቴሌቪዥንን ሰይፉ ፋንታሁንና ድርሹ ዳናን እንዲከሰሱ ያደረገው ይህ ህዝቡን ያስቆጣ የኢቢኤስ ቴሌቪዥን ተግባር ምንድን? ታዋቂው ቲክቶከር ኔቫን እንግዲህ ሰሞኑን የለቀቀችው ሙዚቃ ከሱ ጀርባ አስገራሚና አስደናቂ ሚስጥር ወጥቷል። ይህ አስደናቂ ሚስጥር ምንድን ነው? ሰላም ውድ የቻናል ቤተሰቦች እንደምን ቆይታችኋል? እንግዲህ በተለመደው ሰዓት በምርጥና በአዝናኝ ቪዲዮዎች በሰዓቱ ከችስ ብለናል። ለቻናሉ አዲስ ከሆናችሁ እንግዲህ ሁልጊዜም እንደምለው ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። ብዙ ጊዜ ጠፍቼ ስለተመለስኩ ዩቲዩብ እንግዲህ ቪዲዮ የለብሶ ላያደርሱ ስለሚችል ሁላችሁም እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ ብጽፉና ላይክ ሰብስክራይብ ብታደርጉ ዩቲዩብ እኔን ያገዘኛል፣ እኔንም እናንተ ታግዙኛላችሁ ማለት ነው። ወደ ቪዲዮ እናልፋለን። ዛሬ ምርጥ የስርሻ ቴክኒክ አሳያችኋለሁ። በመጀመሪያ ደህንነታችሁን መጠበቅ እንዳደረስ ጆሮ እንደፍና እንግባ። ሲቤ ነው መንገባው። እንግባ። What the hell brother? በቃ ዝጎ What the hell? አልመጡ ዘፈኑን ትከፍቷቸው። ዊ ኖ በእናትህ ለማስታወቂያ ራሱ ስማርት የሆነ ማይንድ ሴት ያለው ሰው ነው። ጅምላ ለሚወስዱ ሰዎችማ በጣም ዲስካውንት አለው ማለት ነው። በጣም ሊከረር ብራዘር፣ ይሄማ ገደላ ነው ጋይስ፣ ይሄማ ገደላ ነው። ወይኔ በላቸው። ልጅቷ ስንት ጊዜ ወስዶባት ምን ያህል ጊዜ እንግዲህ አጥንታ ተዘጋጅታ በሌላት ድምጽ የዘፈነችውን ዘፈን በጌታ ወየ ህዝቡን ማባረር እንግዲህ በጣም ያሳዝናል። እንግዲህ ሙድ ምን ይዝበትን ሰው ብናቅ የሚያሳብ አለኝና በዚህ አጋጣሚ እንግዲህ ዳውድ በጣም ትችላለህ። እንግዲህ ፕሮሞሽን እንኳን ሲሰራ የሚሰራበት መንገድ አይታችኋል። የሚሰራቸው ኮንተንት ደግሞ እንግዲህ ልብ አውልቅ ናቸው። ይመች ግን እንዴት አልገባኝም። ይሄን ያህል ጊዜ የለፋችበትን ስራ በተለይ እኮ በጣም ምርጥ ስራ ነው። በተለይ ባይለቀቅ በዚህ አጋጣሚ እንግዲህ በረታታት አሪፍ ነው። ትቻለሽ እንግዲህ ሰሚ ካገኘሽ እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው what the hell guys what ምንድነው? መጀመሪያ ላይ ያየነው ወንድ አልነበር እንዴ? ይሄ የምናውቀው ውጁሉ ባንጋ አልነበር እንዴ? መጀመሪያ ያየነው በጣም ያሳዝናል። እንግዲህ የሜካፕን ፓወር እንግዲህ ያያችሁት ነው። ወንዶች ጠንቀቅ ብላችሁ እንግዲህ አብጠርጥራችሁ ሪሰርች ምናምን ጥናት ያስፈልገዋል። እንግዲህ ማግባቱን ተውት። ይብን ለመጠናናት ራሱ አንዳንድ ጊዜ አሁን ባለው ኮንቴክስት እንግዲህ ጎረምሳውን ወደዚህ የተቀየረው አይታችሁታል አይደል? ትንሽ ከበድ ያለ ሁኔታ ስላለ እንግዲህ በደንብ አብጠርጥረን መጀመሪያ ላይ እንግዲህ ዴቲንግ ላይ ውሃ የመረጫጨት ፕሮግራም ቢደረግ ቀለል ለማድረግ ያለውን ነገር ያለን ነገር ለመተዋወቅ አርቲፊሻል እንግዲህ ፕላስቲክ ምናምን የመሳሰሉ ነገሮች እንግዲህ ሪሙቭ ለማድረግ እንግዲህ ሰው ሰራሽ አለመሆኗን እንግዲህ ያለ ለመተዋወቅ ያህል የተፈጥሮ ነው ሰው ሰራሽ ነው የሚለውን ለማወቅ የውሃ መረጫጨት ዋና ምናምን ቦታዎች ላይ ነው እንግዲህ ዴት ቢደረግ የሚል ሐሳብ አስተያየት አለ። በቃ የተናደርክ መስለን ቢሆን ውሃ ደፍተህባት ማረጋገጥ አለብህ። አንዳንድ የሚፈራረሱ አካላት አሉ እንግዲህ ፕላስቲክ ሰርጀሪ ምናምን ሊኖሩ ስለሚችሉ እነሱን ቼክ ብታደርጉ የሚል ሐሳብ አስተያየት አለ። ስለዚህ ጉዳይ እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉልኝ። አላህ 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 what did he say አላህ 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 ተነሱ የምወድልህ በብዙ what did I just see الله يخلو لمع الله وتدي ወንዴ ዘፈን ደቅ ያለው ነበር እንዴ ተባለው? በትርጉም ነው በይኝ እናትዬ፣ ወይ አሟልጮይ ነው በይኝ እንዴ። አንዳንድ ጊዜ የሰው ስራ ስንወስድ ከቨርም ነው ብንልኩ ምን አለ? እስኪ እንቀጥል እንስማ። እኔ ስላልቻልኩኝ ነው ልቤን በጣም ስለነካኝ። አላህ 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 ጣም ተነሱ የምወድልህ በብዙ አርቲስቷ ራሷ ተጋብዛ ነው በሉ። ይሄማ አዲስ ስራ አይደለም። ምንድነው የራሴን ስራ ለቃለሁ እና አይደል ስትል ነበር እንዴ? ወይስ ኢትዮጵያውያን የሱዳኑ ሙዚቃ አይሰሙም አሉሽ? በእርግጥ እኔ መጀመሪያም አካባቢ እንግዲህ የሆነ ሙዚቃ ሙዚቀኞቹ አሪፍ አድርገው አሬንጅ አደረጉት እንጂ የሆነ ንግግር ነው እኔ መከረ እየሰጠች መሰለኝ። የቲክቶክ ቪዲዮ ነበር የመሰለኝ። ሐሳቧን እየገለጸች ነበር የመሰለኝ። ይመቻት። ሃው በዚህ ሌቭል መመሳሰል መግማማት ምንድነው ይሄ ነገር? ዓለም ወደ አንድ እየመጣች ነው ምናምን ሲባል ዓለም በጣም ጠባ፣ ዜማ ማጣን ማለት ነው። በቃ ዜማ ምናምን አለቀ። ምን አለ ያው ድምጽ እኮ የለም። ብቻ ግን ሁሉም ነገር እንግዲህ ለጨዋታና ዝም ብሎ ዘና እናንተ ለማድረግ ያህል ነውና በክፋት እንዳትወስዱብኝ የአራዳ ልጆች ይቻማ። አሁን ደግሞ ሰይፉ ፋንታሁን ድርሹ ዳናና የኢቢኤስ ቴሌቪዥን እንግዲህ የተከሰሰበትን ጉዳይ አብረን እንመለከታለን። ወደ ቪዲዮቹ እናልፋለን።
ጌታሽ ይርዳኝና ኢቢኤስ ቴሌቪዥንና ሰይፉ ፋንታሁን እንግዲህ የተከሰሱበት ምክንያት ዋነኛው ጉዳይ ይህ ቪዲዮ ከመለቀቁ ቀጥሎ ቀጣይ እንግዲህ ድርሹ ዳና ስለዚህ ቪዲዮ የሰጠችው ሐሳብ አስተያየት አለ። በዚህ ጉዳይ ላይ እንግዲህ ነው ህዝቡ እጅግ በጣም እየተነጋገረና እንግዲህ ወደ ሌላ ሐሳብ ወደ አልተፈለገ መንገድ እየሄደ ያለው ይሄን ቪዲዮ ተከታትለን እንመለሳለን። ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር አቶ መኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ይህን ንግግር እንግዲህ ድርሹ ዳና የሳምንቱን የተወጣጡ ቪዲዮዎች እንግዲህ የሰይፉ ፋንታሁን ፕሮግራም ላይ እንግዲህ ከመጀመሩ በፊት የሚቀርብ የሳምንቱ የተወጣጡ አነጋጋሪ ክስተቶችን የሚዳስሱበት ሰዓት ላይ ነው እንግዲህ ይህን ላይቭ ምጥ በማለት እንግዲህ የተወሰነ ሰውን ለማዝናናትና እንደ ኢንተርቴይንመንት ለመናገር የሞከረችው ይህ ጉዳይ እንግዲህ ወዳል ተፈለገ መንገድ ሄዶ ብዙ ሰዎችን አስቆጥቶ ምናልባትም እንግዲህ እሷ ያለችበትን የስሜት ሌቭል ባለመርዳት ሴት ሆነሽ በእንደዚህ አይነት ኢንኬዝ እንግዲህ እንዴት ልትቀልጂ ትቻለሽ በሚል ወዳል ተፈለጉ ወደ ተለያዩ ሐሳቦች በመሄድ እንግዲህ ሰይፉ ፋንታሁን እና ኢቢኤስ ቴሌቪዥን እነዚህ ቪዲዮዎች እንዲያጠፉና በዚህ ጉዳይ እንግዲህ ሰይፉ ፋንታሁንና ድርሹ ዳና እስካሁን የሰጡት ምላሽ ባይኖርም እንግዲህ ይሄን ጉዳይ ምላሽ ሰይፉ ፋንታሁንና ድርሹ ዳና ኢቢኤስ ቴሌቪዥን እንግዲህ ምላሽ ሲሰጥ ደግሞ ምላሽን ይዘንላችሁ የምንመጣ ይሆናል። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በመርጥ በአዝናኝ ቪዲዮ ተመልሰን እስከምንገናኝ እንግዲህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እንግዲህ ብዙ ጊዜ ጠፍቼ እንግዲህ መጀመሪያም እንዳልኩት ብዙ ጊዜ ጠፍቼ ስለመጣው ረጅም ሰዓት ኤዲት ተደርጎ ብዙ ዋጋ ተከፍሎበት የሚሰራ ቪዲዮ እንግዲህ ሰዎች ጋር ላይደርስ ስለሚችል እናንተ የምታዩት ሰዎች ግን የተቻላችሁ ላይክ እና ሰብስክራይብ ሐሳብ አስተያየቱን ብጽፉ በእርግጠኝነት ብዙ ሰዎች ጋር ይደርሳል። ሙሉ ቪዲዮን በማየት እንግዲህ ሰፖርት ልታደርጉኝ ትችላላችሁ ማለት ነው። የዛሬ ቪዲዮ እንግዲህ ይሄን ይመስላል። በአሪፍ በምርጥ ቪዲዮ ተመልሰን እስከምንገናኝ ሰላም 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 ከናንተ ጋር ይሁን።